ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም እስከ ጥግ ድረስ ያፈቀሩ እነኛ ምርጥ ትውልዶች ሰሓበቶች ረዲየላሁ አንሁ ከእነሱ ጋር የሚስተካከል አንድም አካል የለም፣ እድለኞችም ናቸው። እነዛም ሰሓበቶች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እያዩ ኖሩ፣ እያዩም አፈቀሩ፣ እያዩም ተከተሏቸው ረዲየላሁ አንሁ። የፍቅር ጥግ ማለትም እንዲህ ነው። የምትወደውን ሰው አንዱንም ነገር ሳትለይ ሁለመናውን ማፍቀር፣ ሁለመናውን መውደድ። ውስጥህም በፍቅራቸው ሲቃጠል ደማቸው በደምህ ውስጥ ተዘዋውሮ ያቀዘቅዝልሃል። ከዕለታት በአንዱ ቀንም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየታገሙ እያሉ አብደላህ ኢብኑ ዙበይር የተባለ አንድ ሰሃባ ደረሰ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ታግመው እንደጨረሱ አብደላህ ሆይ ይህንን ደም ውሰድና ሰው ከማያገኘው ቦታ ወስደህ ቅበረው በማለት ለአብደላህ ሰጧቸው። አብደላህም ደሙን ከረሱል ተቀብሎ ይዞ ወጣና ጭልጥ አርጎ ጠጣው። ሱብሓነላህ። ሲመለስም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደሙን እንዴት አደረግከው ብለው ጠየቁት። እሱም ሰው ከማያገኘው ቦታ ደብቄዋለሁ ብሎ ነገራቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ጠጥተኸው ብቻ እንዳይሆን አሉት። አብደላህም ሳይዋሻቸው እውነቱን ነገራቸው። አዎ ያ ረሱለላህ ጠጥቼዋለሁ አላቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ለምንስ የኔን ደም ጠጣህ ብለው ጠየቁት። እሱም እጅግ በጣም የሚያስደንቅ መልስ መለሰላቸው። የአላህ መልእክተኛ ደም እሳት እንደማይነካው ስለማቅ ነው የጠጣሁት አላቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም እንዲህ ሲሉ አበሰሩት፣ ደሜ ከደሙ ጋር የተቀላቀለለት ሰው እሳት አይነካውም። ሱብሓነላህ። ሙሐባቸው ይህኛውን ዓለም ተሻግሮ እስከ የውመል ቂያማ የሚተርፍ ነው። ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ታሪኮች እንዲደርሷችሁ ቻናሉን ፎሎ ማድረጋችሁን አይርሱ። በሌላ ቪዲዮ እስከምንገናኝ ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።